አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ጽናት ድራማ ቀጣይ ክፍል ይዘን መጥተናል። ጽናትና ኪራ በፍቅር ክንፍ ብለዋል። እንግዲህ ስማቸውን ሁሉ ረስተው ኡሙ ህያብ አቡ ህያብ እየተባባሉ ነው። ህልማቸውን እንግዲህ ያጽድቅላቸው ምን ይባላል። በዛ ላይ ምሩዬና ናሆም ደግሞ በፍቅራቸው ክንፍ ብለዋል። አቦ የመቻቸው ክንፍ በሉ። እንደዚህ ምሩዬ ስትስቅ ስትጫወት ነው ደስ የምትለው። ሰኔና ክብሮ ፍቅር ጀመሩ እንዴ ወቸው ጉድ ዘንድሮ። ጽናት በቃ ደስ የሚል ድራማ እየወጣው ነው ማለት ነው። ጽናትና ኪራ መቼ ነው የሚጋቡት? ተጋብተው እንግዲህ እንደምኞታቸው ልጆቻቸውን ወልደው የሚስሙ ባንድ የሚኖሩ ያድርጋቸው። በቃ ኪራ መኪና ውስጥ ልጅ አይቻለሁኝ ለእኔም ወለጅልኝ እያለ ምሩዬ ጽዬን በጣም ይዟታል። ጽዬም እሺ እንግዲህ እያለች ነው። መጀመሪያ ሳንገባ እያለች ነው። ምሩና ናሆም ፍቅራቸውን እያጧጧፉ ነው። በተለመደው በድሮ መንገዳቸው እየተጓዙ የድሮ ትውስታቸውን እያስታወሱ ነበረ። ምሩዬ ሳቄልኝ ስትስቂ ነው የምታምሪው። እንደዚህ ስች መንገድ እኮ ብዙ ነገር አስታውሰናለች። ብዙ ነገሮችን ሄደንባታል። ይሄው ዛሬ ደርሰናል። ወደፊትም እንሄድባታለን እየተባባሉ የድሮ ትውስታቸውን እያስታወሱ ነበረ። ባለፈው ምሩዬን እንዳየናት ሆስፒታል ስትገባ እንግዲህ ናሆም የኔንም ደም ቀመማቸው ቢሆን መድኃኒት ስሩልኝ ለምሩ ስጡልኝ እያለ እያሳቀን ነበረ። ለኬ ፍቅር እዚህ ላይ ያደርጋል። ከምሩ በምንም ምክንያት ቢሆን እንዲለይ አይፈልግም። እንግዲህ ናሆምና ምሩዬ በደንብ ባንድ ኑረው ልጆች ወልደው እንዲኖሩ የሁልጊዜ ምኞቴ ነው። ምሩዬ ምናልባት በሽታዋ የሚድን ይሆን? ታክማ ትድን ይሆን? ሁልጊዜ እንትን ነው የሁልጊዜ ሁላችንም ምኞትና ደስታ ነበረ። ምሩዬ ድና ትክክለኛ ህይወት ብትኖር ደስ ይለናል። ግን ደግሞ አንዳንድ ጊዜ ህይወት ብዙ ውጣ ውረዶችን ይዛ ልክ ፍቅራቸውን ደግሞ ሲያጣጥሙ ደስ የሚል ነው። ህይወት ምንም እንኳን አጭር ብትሆን ባለን ጊዜ በአንድ ደስተኛ ሆነን እንኖር ብሎ ምሩን አሳምኖ ናሆም በአንድ በፍቅራቸው እየኖሩ ነው። የናሆሚን እናት ልጅ ውለዱልኝ እያለች ነው። እንግዲህ ምሩዬ በጣም ትጨንቃለች። ናሆምና ምሩ ለናሆሚን እናት ምሩ በሽተኛ እንዲሁም ደግሞ የልብ ህመምተኛ መሆኗን አልነገሯትም። የምሩ እናት የናሆም እናት ስለማታውቅ ምሩ ጋር ተጋብታቸው ልጅ ውለዱልኝ እያለች ነው። ናሆሚን ደግሞ በጣም ጨንቆታል። ምሩዬን እንዲያጣት አልፈልግም በምንም ሁኔታ። ግን ደግሞ የናሆም እናት ልጅ ውለዱ እያለች ስትለው ስትናገረው ለእናቱ ልሆን ለልጅ ለሚስቴ እያለ በጣም ናሆም ጭንቀት ውስጥ ሆኗል። ግን ደግሞ ምሩዬ ጎበዝ ናት። እናትህን እንዳታስቀይም እናትህን ይቅርታ ጠይቅ ብላ ይቅርታ ምሩዬ እንግዲህ በጣም ደስ የሚል ህይወት እየኖረች ነው። ለእናቷም አልተናገረችም። ታማ ሆስፒታል መግባቷን ሁሉን እንግዲህ ምሩዬ በቅዱስ ምክንያት ብትታመምም በቅዱስ ምክንያት ነው ብሎ ቅዱስ ራሱን እየወቀሰ ደግሞ ቅዱስ ደርሶላት ዴና ይሄው እንደዚህ ሆናለች። ኪራ አሁንም ልጅ እንድትወልድለት ጽናትን ይፈልጋል። ልጁ ልጅልኝ መቼ ነው የምትወልጅኝ እንግዲህ እያለ እየጨቀጨቃት ነው። የህያብ እናት የህያብ አባት እየተባባሉ ነው። ኪራና ጽናት ያንን ሁሉ ነገር ሁሉ አሳልፈው ዛሬ እዚህ ላይ ስለደረሱ በጣም ደስ የሚል ነገር ነው ማለት ነው። በጣም ፍቅር ያሸንፋል የሚባለው በእነሱ አይተናል። ኪራ ጽናት ላይ ብዙ በደሎችን ቢያደርስባትም እንኳን ዛሬ ግን ጽዬ ከጎን ሆና የእናቱን ሞት ከጎን ሆና አቋቁመው አብራው በፍቅር እየኖሩ ነው። የኪራ እናትና አባት በጣም ምርጥ ሰዎች ናቸው። አባቱ ብቸኛ ቢሆንም እንኳን ኪራ ግን ብቻውን አልሆነም። በጎን ጓደኞቹ አሉ። በጎን ደግሞ ጽዬ አለችለት። ጽዬ መቼም ቢሆን ጥላው ማትሄደው ምርጥ ፍቅረኛው ናት። ተጋብተው እንግዲህ ምኞታችን ተጋብተን ህያብን ወልደን እያሉ ነው። ኪራና ጽናት ደስ የሚል ፍቅር ኑሯቸው ገና ሳይጋቡ በልጆቻቸው ተጣሉ። ኪራ ሴት ልጅ ይፈልጋል። ጽዬ ደግሞ ወንድ ልጅ ትፈልጋለች። ኪራ ልብስ እያጠፈች ጽዬ እንግዲህ ልብሱን ሲያቆሽሽባት ለምንድን ነው የምታቆሽሸው ስትለው ወንድ ልጅ እኮ ረባሽ ነው ልብስ እንደዚህ ነው የሚያቆሽሸው ተለማመጅ ብዬ ነው እያላት ነበረ። እንደዚህ ከሆነማ አንችልም። እኛ እኮ በፈጣሪ ስራ መግባት የለብንም። ፈጣሪ ድህና ጤነኛ ልጅ ስጠን እንጂ ወንድ የሚሆን ሴት ችግር የለውም እናሳድገዋለን እያለች ነበረ ጽዬ። እውነቷን ነው። የእኛ ፍላጎት ልጅ መውለድ እንጂ ምርጫ የትኛውን ጾታ አያካትትም። ክብሩም በጣም ደስ የሚል ልጅ ነው። እንደምናየው እንግዲህ ለሰዎች የሚመክር አስተዋይ፣ ትዕግስተኛ ነው። በጣም ጽዬን እየመከረ ነበር። ኪራን እየመከረ አስተካክሏቸዋል። አሁን ደግሞ እንግዲህ ወይ
ክብሮም እንግዲህ ከሰኒ ፍቅር ይዞት አለ እንዴ? ከሰኒ ክብሮምና ሰኒ በአንድ ቢሆኑ ደስ ይላል። ሰኒዬ በጣም ነጭናጫ፣ እንደዚሁም ደግሞ ያው በደረሰባት ምክንያት ትዕግስት የሌለች ልጅ፣ ደግሞ ደስተኛ ሳቂታ ልጅ ነች። ክብሮም ደግሞ ታጋሽ አስተዋይ ልጅ ነው እና በአንድ ቢሆኑ በጣም ደስ ይላል። በጣም ያው ክብሩም ሰኒን እንደዛ አትሆኝ፣ ከሰዎች አትራቂ፣ ከሰዎች የምትርቅበት ምክንያት ምንድን ነው ብሎ ጓደኛ ማማቾች ነው አለ ጊዜው። እንግዲህ ከጓደኝነት ደግሞ ወደ ፍቅረኛ ማማቾች ልክ እንደ ናሆምንና እንደ ምሩዬ የሚሆኑ ያድርጋቸው። በጣም ደስ ይላል። ክብሩም የሚያደርገው ነገር ከሳይኮሎጂ አንጻር በጣም ደስ የሚሉ ነገሮች ናቸው። እንግዲህ ጽናት ድራማ እንደምናየው ብዙ ነገሮችን የተማርንበት፣ በተለይ በናሆምና በምሩ ፍቅር ብዙ ነገሮችን ተምረናል። ያን ሁሉ መከራ አሳልፋ ምሩዬ ፍቅርን ሸሽታ ወደ ሌላ ሀገር መጣች ካለችበት። ግን ደግሞ ያው መልሳ በናሆምን ፍቅር ወድቃ ናሆምን ስታሰቃየው አልወድህም ብላ በስተመጨረሻም ፍቅራቸውን ተቀብላ በአንድ እየኖሩ ነው። በልየው ሚስትየዋ እየተባባሉ እየኖሩ ነው። በጣም ደስ የሚል ነው። ጽናት ደስ እያለ መጥቷል። በዛ ላይ ደግሞ ናሆምዬ በቃ እንደዚህ ትስቂ ነው እኮ አንቺ የሚያምርብሽ ምሩዬ፣ የኔ ወዴ፣ የኔ አበባ እያለ እያቀማጠለ ይዟታል። ስራ ቦታ ላይ ስናደድ መጥቶ እየሳቀችበት ነበረ። ምሩዬ እንግዲህ መሆንህ ነው እንደ ምሩ ዛሬ እኮ ብታያቸው በለው። ዛሬ ደግሞ የመጡት ደንበኞቼ በጣም የሚያናድዱ ናቸው፣ ግን ደግሞ ምን ታደርገዋለሽ እያለ እየተሳሳቁ ነበረ። ምሩና ናሆምን በጣም ደስ የሚል በህይወት እየኖሩ ነው። እንግዲህ እናቱ ደግሞ የምሩዬን ህመም ተቀብላ ትቀበል ይሆን ትቀበል ይሆን? በጣም ከባድ ነው። የናሆምን እናት እስካሁን ምን እንደምትመስል አላየናትም። በስልክ ብቻ ነው ናሆምን ሳወራ የምናያት። ግን ደህና ሰው ትሆን? ምሩዬ ሳቋ በጣም የሚያሳሳ፣ ተኝታ እስከምትነሳ የምትጠበቅ ስስት ልጅ ነች። ምሩ በሄደችበት የምትወደድ ልጅ ነች። እንደ ድራማው ከበሽታዋ አንጻር እንኳን አሞኛል ብላ ሳትኮራ ተነስታ ስራውን ሰርታ ሁሉን ነገር አቀነባብራ፣ እንደዚሁም ደግሞ ህመሟን ዋጥ አድርጋ ለሌሎች የምታስብ ራሷን ወደ ጎን ትታ ለጽናት ከድሮ ከመጀመሪያው ጀምራ ስትከራከርላት ነበረ። ጽናትና ምሩ ብዙ ነገሮችን በአንድ አሳልፈዋል። አሁን ደግሞ ሰኒ እየተጨምራላቸዋለች። ጽናት ከበፊት ኪራ ሲያበሳጫት ሲያናድዳት፣ ምሩዬ ግን ከጎኗ ሆና በጣም እያዘነችለት ነበረ። በአንድ እየሆኑ ነበረ። አይዞሽ ያልፋል፣ ሁሉም ነገር ለበጎ ነው እያለች እያጽናናቻት እዚህ ደረጃ ደርሰዋል። በጣም ደስ የሚል ጊዜ፣ በጣም ደስ የሚል ሰዓቶች በአንድ ሆና ሲከፋት አብራ አልቅሳ፣ ስትስቅ አብራ ስቃ፣ ስራዋን አብራ አሰራርታ ምሩዬ ምርጥ ጓደኛ፣ ከጓደኛም በላይ እህት ሆናት ለጽናት በአንድ ኑረዋል። ምሩዬ በሽታ የሚገባት አይደለም፣ ግን ደግሞ አለ አይደለ የሰው ልጆች ስንሆን ብዙ ፈተናዎች ይገጥሙናል እና ፈተናዎችን ለማለፍ መፈተን ግድ ነው። ይሄንን ነገር ደግሞ ምሩዬ ተቻችላ ይሄው ደርሳለች። በቃ ለምሩ እኔ የምመኝላት ሁልጊዜ ደስታዋን፣ ፍቅሯን፣ ሳቋን ነው። እንደዚሁም ደግሞ ከናሆምዬ ጋር ተጋብተው ልጆችን ወልደው በአንድ እንዲኖሩ የሁልጊዜ ምርጫዬ ነው። ኢንሻአላህ። እዚህ ደግሞ ሰኔና ክብሮም እንግዲህ በፍቅር እየጀመሩ ነው። ጓደኝነቴን ተቀበይኝና ምርጥ ጓደኛሽ ሊሆን ሲላት ክብሮም እንዴ ቆይ ልሰብበት ስትለው ሰኒዬ ምን ነው የፍቅር ጥያቄ የማቀርብልሽ መሰለሽ እንዴ? ምንድን ነው እንደዚህ የሚያደርግሽ ስላት፣ እሺ ጓደኝነትን ተቀብያለሁ ግን አራበህም እያለችው ነበረ። ምን ነው ምግቤ ናፈቀሽ እንዴ? እንሂድና እንስራልሽ እያላት፣ አዎ ከተሆነማ ማን ይጠላል ብለህ ነው? በጣም ርቦኛል እንሄድና እንብላ ተባብለው ተያይዘው ሄዶ ክብሮም ምርጥ ምግብ ሰርተው አብረውታታል። ክብሮምና እንግዲህ ሰኒዬ ጓደኛ ማማቾች ሆነዋል። ከጓደኛ ማማቾች ደግሞ ወደ ፍቅረኛ ማማቾች ይቀይራቸው። ኪራና ጽዬ በፍቅር ብድ ብለዋል። ልጆቻቸውን ወልደው የሚያስቡ የሚያደርጉ ያድርግላቸው። ኪራ እስኪ አባትሽ ሀገር ሄደን ሰርግ ደግሳችሁ እኔ በበቅሎ መጥቼ ስወስድሽ እያለ ምኞታቸውን ብዙ እያደረጉ ነው። ብዙ ነገር
እያወሩ ነው። ህልማቸው ብዙ ነው። ኪራ ጽናትን በወግ በማድረግ ማግባት ነው የሚፈልገው። ጽዬ ደግሞ በጣም ፈርታለች። አባቴን ቢብልስ እንደዚህ ብሏል ብል ትለስተ አባትሽ በጅ የሚሉ ይመስለኛል እንደዛ ነገር እንደዛ በደየሽ እያለ ሲላት ኪራዬ አንተንም እንዲናገርህ እኮ አልፈልግም፣ እኔ አሳምነዋለሁኝ ጥናም ቢል እኔ ፈቅጄለት ነው ብዬ እለዋለሁኝ እንጂ አንተንም እንዲናገርብኝ አልፈልግም ስትለው ጽዬ ግን ፈጣሪ ምን አድርጌለት ነው? በጣም ነው እኮ የሚወደኝ፣ አንቺን የሚመስል ሚስት ስለሰጠኝ በጣም ደስተኛ ነኝ ብሎ ይላል። ጽናት ድራማ እንደዚህ እያለ እዚህ ላይ ደርሷል። እንግዲህ በጽናት ድራማ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ደግሞ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። የበፊቱ ዩቲዩብ ቻናሌ ተዘግቶብኛል። ይህ አዲስ ዩቲዩብ ቻናል ስለሆነ ቪዲዮ ላይክ እንደዚሁም ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ አበረታቱኝ።